አእምሮ በየቀኑ የሚያሳስቱ መንገዶች። የቸኮለ ይወድቃል። ይህ አባባል በእግር ጉዞ ብቻ አይመለከትም፣ በአስተሳሰባችንም ይሰራል። ብዙ ጊዜ አእምሯችን በፍጥነት ውሳኔ ለመስጠት ሲሞክር እውነታውን ሳይሆን ግምትን ይከተላል። ሰው ከተፈጥሮ የተሳሳተ አይደለም፣ ነገር ግን አእምሮ ጊዜና ኃይል ለመቆጠብ ፈጣን አማራጭ መንገዶችን ይጠቀማል። እነዚህ አማራጮች በብዙ ሁኔታዎች ይረዱናል፣ ነገር ግን አንዳንድ ጊዜ የተሳሳተ ውሳኔ፣ የተሳሳተ ግንዛቤና የማያስፈልግ ጸጸት ያመጣሉ። አእምሯችሁ በየቀኑ የሚያታልሏችሁ 4 ዋና ዋና መንገዶችና እነሱን እንዴት መቆጣጠር እንችላለን? አንደኛው ፈጣን ውሳኔ ሁልጊዜ ትክክል አይሆንም። አንድን ሰው በመጀመሪያ ሲያዩ፣ አዲስ ስራ ሲመለከቱ ወይም አንድ ምርት ሲያገኙ በጥቂት ሰከንዶች ውስጥ ውሳኔ መስጠት ቀላል ነው። ነገር ግን አእምሯችሁ በቂ መረጃ ሳይኖረው ባየው ትንሽ መረጃ ብቻ ሙሉ ምስል ለመስራት ይሞክራል። ለዚህም ነው አንዳንድ ሰዎችን በመጀመሪያ የሰጠናቸው ግምት ከጊዜ በኋላ ሙሉ በሙሉ የተሳሳተ ሆኖ የምናገኘው። 2 ጊዜ ለካ 1 ጊዜ ቁረጥ የሚለው አባባል እዚህ ትልቅ ትምህርት ይሰጣል። ከመወሰን በፊት መረጃን መመርመር ሁልጊዜ ከችኮላ ይሻላል። ሁለተኛው አእምሯችሁ የምታምኑትን ብቻ ለማየት ይፈልጋል። አንድ ሐሳብ ካመናችሁ በኋላ ያንን ሐሳብ የሚደግፍ መረጃ ብቻ መፈለግ ትጀምራላችሁ። ለምሳሌ አንድ ስልክ ከሌሎች የተሻለ ነው ብላችሁ ካመናችሁ ስለ ጥራቱ የሚናገሩ ቪዲዮዎችን ብቻ ትመለከታላችሁ። ስለ ጉድለቱ የሚናገሩትን ግን ችላ ልትሉ ትችላላችሁ። ይህ የተሳሳተ ውሳኔ እንድትሰጡ ሊያረጋችሁ ይችላል። አንድ ጆሮ የሰማውን ሌላው ጆሮ ይስማ የሚለው አባባል የሚያስተምረው አንድ ወገን ብቻ መስማት በቂ እንዳልሆነ ነው። የተሻለ ውሳኔ የሚመጣው ሁለቱንም ወገኖች ስታዩ ብቻ ነው። ሶስተኛው ስሜታችሁ ውሳኔያችሁን ሊቆጣጠር ይችላል። በጣም ስትናደዱ የምትናገሩት ቃል ከተረጋጋችሁ በኋላ ሊያስቆጭ ይችላል። በደስታ የምትገዙት ዕቃም ከጥቂት ቀናት በኋላ አስፈላጊ እንዳልነበር ሊታወቅ ይችላል። ምክንያቱም ብዙ ውሳኔዎቻችን በስሜት ይጀምራሉ። ከዚያም አእምሯችን ያንን ውሳኔ የሚያጸድቅ ምክንያት መፈለግ ይጀምራል። ቁጣ ሲገባ ጥበብ ይወጣል የሚለው አባባል ይህን እውነት በግልጽ ያስረዳል። ስለዚህ በከፍተኛ ስሜት ላይ ሆናችሁ ትልቅ ውሳኔ አትስጡ። ትንሽ ጊዜ ውሰዱ፣ አስቡ፣ ከዚያም ውሳኔ ስጡ። አራተኛው አእምሯችሁ ሊሳሳት እንደሚችል መቀበል የብልህነት ምልክት ነው። ብዙ ሰዎች ሁልጊዜ ትክክል ነን ብለው ማመን ይፈልጋሉ። ነገር ግን እውነተኛ ጥበብ ምናልባት እየተሳሳትኩ ሊሆን ይችላል ብሎ ከማሰብ ይጀምራል። ይህ አመለካከት አዲስ ነገር እንድትማሩ፣ ስህተታችሁን እንድታርሙና በሕይወት የተሻሉ ውሳኔዎችን እንድትሰጡ ያግዛችኋል። አእምሯችሁ የሚያስደንቅ ኃይል አለው። ለመማር፣ ችግር ለመፍታትና የተሻለ ሕይወት ለመኖር ይረዳችኋል። ነገር ግን ፍጹም አይደለም። ስለዚህ ፈጣን ውሳኔ ከመስጠታችሁ በፊት መረጃ ሰብስቡ። ከራሳችሁ የሚለይ አስተያየት አዳምጡ። በስሜት ላይ ሆናችሁ ትልቅ ውሳኔ አትስጡ። እናም ሁል ጊዜ ለመማር ዝግጁ ሁኑ። ጥበብ የሚጀምረው ሰው ራሱን መጠየቅ ሲጀምር ነው። ይህ መርህ በየቀኑ በሕይወታችሁ ላይ ከተገበራችሁ የተሻሉ ውሳኔዎችን ትሰጣላችሁ፣ ያነሰ ጸጸት ይኖራችኋል፣ እናም በራሳችሁ አስተሳሰብ ላይ የበለጠ ቁጥጥር ታገኛላችሁ።